የኢትዮጵያ ሂስትሪ ምን ያህል ታውቃለህ እስቲ ልጠይቅ ማለት ነው። አንደኛ ጥያቄ የኢትዮጵያ ዋና ከተማ ማን ነበረች ከአዲስ አበባ በፊት? አሁንም አለች ከተማዋ። ቀላለው ጎንደር ካልክ ልክ ነህ። ሁለተኛ ጥያቄ መተማ ላይ አንገቱን የተቀላው ወይም የተሰዋው የኢትዮጵያ ንጉስ ማን ይባላል? ወይም የአቢሲኒያ ንጉስ ማን ይባላል? ጸጉራለሽ አፄ ዮሐንስ ካልክ ልክ ነህ። ሶስተኛ ጥያቄ ለኢትዮጵያ ለአቢሲኒያ ነገስታቶች አፄ ካልን ለወላይታ ነገስታቶች ማን ብለን እንጠራቸዋለን? ካዎ ካልክ ልክ ነህ። ኢትዮጵያን ለመጀመሪያ ጊዜ ወደ አቢሲኒያ ወደ ኢትዮጵያ ክርስትናን ያመጣው የተቀበለው የተጠመቀው ንጉስ ማን ይባላል? ንጉስ ኢዛና ካልክ ልክ ነህ። አምስተኛ ጥያቄ የኦሮሞ ህዝብ ሲተዳደርበት የቆየው አሁንም የሚተዳደርበት የረቀቀ ዲሞክራሲ አስገራሚ ሲስተም ምን ይባላል? ይሄን ካልመለስክ ተጋደል። ገዳ ሲስተም። አሁን ከበድ እናርገው። የአፄ ሚኒሊክ አያት ወይም ደግሞ በዘመነ መሳፍንት ጊዜ ታላቅ የሸዋ ንጉስ የነበረው ንጉስ ማን ይባላል? ሳህለ ስላሴ ካልክ ልክ ነህ። በ10ኛው ክፍለ ዘመን ኢትዮጵያን ለ40 ዓመታት የመራችው ሴት አደገኛዋ ኃይለኛዋ ንግስት ማን ትባላለች? ዮዲት ጉዲት ካልሽ ልክ ነሽ፣ ልክ ነህ። 8ኛ ጥያቄ የፎቶ ጥያቄ ነው። እዚህ ጋር የምትመለከቱት ፎቶ የዚህ ሐውልት ባለቤት ማን ነው? የት ከተማ ነው ይሄ ሐውልት ያለው? ዘርዓ ያዕቆብ እና ደብረ ብርሃን ካልክ ትክክለኛ መልስ አግኝተሃል ማለት ነው። 9ኛው ጥያቄ ኢማም አህመድ ለስንት ጊዜ ወይም ደግሞ አህመድ ግራኝ ለስንት ጊዜ ምስራቅ አፍሪካን ተቆጣጥሮ ገዛ ወይም ደግሞ አስተዳደረ? 15 ዓመት 14 ምናምን ዓመት ኢትዮጵያን ገዝቷል። 10ኛው ጥያቄ በአድዋ ጦርነት ጊዜ የጣሊያኖች ጀነራል ወይም ደግሞ መሪ የነበረው ጦርነቱን ሲመራ የነበረው ጀነራል ማን ይባላል? ጣሊያንኛ ቢ ከቢ ነው የሚጀምረው ስሙ። ባራቴሪ ይባላል። ስለ ባራቴሪ በሰፊው ሰራላችኋለሁ። ስንት አገኛችሁ? እስቲ ኮሜንት ላይ አስቀምጡ። ከ10 ስንት አገኛችሁ?